አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ደህና ነኝ። እንደምታወቀው ቻናሌ አዲስ ነው። ሰብስክራይብ፣ ላይክ አድርጉልኝ። ትምህርታዊ የሆነ ነገር ነው ማስተላልፋችሁ። አገራችን ላይ ያለውን ሁኔታ ሌላ ቦታም የስራ ሁኔታ አዲስ ስራ መስራት እንዴት እንዳለብን ከአረብ ሀገር ወደ ሀገራችን ለእቅድ ስንገባ ምን አይነት ስራ መስራት እንዳለብን ነው የምነግራችሁ። ብዙዎቻችን ሀገር ገብተን ምን እንስራ ምን እንሰራለን ኑሮ ውድነት አለ ብለን በጣም እንፈራለን። ሀገር መግባት እንሳቀቃለን። አረብ ሀገር ቁጭ ብለን ብዙ ነገር እናስባለን። ሚዲያ ላይ ያለውን ነገር እናያለን። እውነት ይመስለናል፣ ግን እውነትም ውሸትም አለው። እውነታው ግን ብዙ ሰዎች ሀገር ገብተው ያዩ በጣም ጥሩ ሁኔታ ላይ ያሉት አሉ። ለምን? ብዙ ነገር መጥፎንም ጥሩንም ነገር ያያሉ። ምን እንደሚሰራ ምን እንደማይሰራ አይተው ብዙ ትምህርት ወስዶበት ገንዘብ እንዴት እንደሚያዝ ምን ላይ መጥፋት እንዳለ ምን ማድረግ እንዳለ ብዙ ላይ አይተው ይመጣሉ። ግን ዝም ብሎ ሚዲያ ላይ የምናየው ነገር አብዛኛውን ጊዜ ውሸት ነው። ያንን መስማት የለብንም። ለምሳሌ እኔ ከዚህም በፊት አገር አልገባም ብዬ በጣም ጠላ ነበረ ቁጭ ብዬ እና አገር ልሄድ ለራሱ ቤተሰብ ዚያራ ላይ ሲሄድ 3 ወር ብቻ ብቆይ ነው። እኔ እንግዲህ የሆነ ፕሮግራም ስላለኝ ነው 3 ወር የመረጥኩት። ያችን 3 ወር ብቻ መጠቀም አለብኝ ብዬ ነው የሄድኩት። ግን ሲሄድ ሁሉ ነገር እንዳያሰብኩት አይደለም። ብዙ ጊዜ ቁጭ አልኩ። ብዙ መጥፎ ነገር አየሁ፣ ብዙ ጥሩ ነገር አየሁ። ብዙ ትምህርት ተወሰድኩኝ። ምን መስራት አለብኝ፣ ምን እንደሚያከስር፣ ምን ጥሩ ሁኔታ ላይ አሁን ለምሳሌ እኛ አረብ ሀገር ቁጭ ከምንላቸው ይልቅ ሀገር ውስጥ ያሉ የሚንቀሳቀሱት የሚነግዱት ናቸው በጣም ጥሩ ሁኔታ ላይ ያሉት። እኛ ዝም ብለን አረብ ሀገር እንለፋለን እንጂ ምን አይነት ነገር እየተሰራ እንደሆነ ሀገራችን ላይ አናቅም። ያንን ደግሞ ማስገነዘብ አለብን። ቢቻል ሄደን አይተን ሁኔታውን ማመቻቸት አለብን። መሄድ ባንችል ደግሞ እዚሁ ቁጭ ብለን ታማኝ ሰው የምንለውን አሰርተን የሆነ ለውጥ የሚያመጣውን ነገር አይተን መስራት አለብን እንጂ ዝም ብላ አረብ ሀገር የምንለፋ ከሆነ በጣም ከባድ ነው። ለለውጥ ነው የወጣን። ለለውጥ እንደወጣ ማወቅ አለብን። ሁሌ ጭንቅላታችን ውስጥ በቃ ሰርተን መለወጥ እንዳለብን ማሰብ አለብን። ዝም ብለን ቁጭ ብለን ለአረብ እየተላላክን ወደዛ ወደዚህ ያረጉን እነሱ እያሰቃዩን እኛ ያችን ብር እየተቀበልን ለቤተሰብ ዝም ብለን ቀለባቸው ምን እያልን መላክ ብቻ ከሆነ መቼም ከአረብ ሀገር መግባት የለም። እጅ ባዶውን ነው የምንገባው። ያንን ትተን ሁሉንም ነገር ወደ ራሳችን ተመልሰን ቤተሰብም ከሆነ በመጠን ማገዝ ነው። ሌላው በቃ ለራስ ማሰብ ነው። ትንሽ ብር ካለ ብዙ ነገር እየተሰራ ነው። ኢትዮጵያ ላይ እንደምታስቡት አይደለም። በተለይ እቃማ ያላችሁ ፍቃድ ገብቶ ለመመለስ ያላችሁ ሄዳችሁ ሁኔታውን ማየት ትችላላችሁ። ምን እየተሰራ ያለ አሁን ስንት ጓደኞቻችን ትልቅ ቦታ አንዳንድ ቦታ ጥሩ ቦታ ላይ የደረሱ አሉ። ለምን? በመንቀሳቀስ ኢትዮጵያ ላይ በአሁኑ ሰዓት መሽቀዳደም ህይወት በዚህ ይሄን ሰራለሁ ለለውጥ የሚሰራ ብቻ ነው። እኛ ግን አረብ ሀገር ዝም ብለን እየለፋን ብር እንልካለን። ምን እንላለን? ግን እድሜያችን እያለቀ ነው። ሰዓታችንን ያቃጠልን ነው። የትዳር ጊዜያችንን እያቃጠልን ነው። ብዙ ነገር እየተቃጠለብን ነው። የአረብ ኩሽና ስንቀመጥ ግን ፍቃድ ባይኖረን ለራሱ ሄደን የሆነች ትንሽ ነገር አንቀሳቅሰን ለውጡን አይተን እምቢ ብሎ የሚገፋን ከሆነ ትተን ሌላ ሀገር ቀይረን ለራሱ መስራት እንችላለን። ለዛ በደንብ ብናስብ እላለሁ። ስለዚህ ይሄ ነገር ላይ በጣም ማሰብ አለብን። በጣም ማሰብ አለብን። በቃ ቆርጠን ሀገር ገብተን መስራት። መቼስ ሌላ ሀገር ቁጭ ብለን ሰርተን ሌላ ሰውን ማሰራት አንችልም። አንዳንዴ ታማኝ ሰው ይጠፋል፣ ቤተሰብ ሆኖ ለራሱ። ስለዚህ ከዚህ ሁሉ ለራሳችን አንድ አፍታ ሄደን ብናይላለን።
ይገባኛል። እኔ ያንን ማሰብ ቀርቼ አይደለም። ለምን መች ሞላልኝ የሚለው እኔም እንደዚህ ስለነበርኩ ነው። አሁን ደግሞ ገብቼ ብዙ ለውጥ ያየሁበት ነገር ስላለ አንዲት ጓደኛዬ ነይ እንደምታስቢ አይደለም ምናምን ስለ እሷ እድሜ ልኬን እዛ ሀገር አልመጣም ትለኝ ነበረ። ግን አሁን መጣችና ሁኔታውን አየ፣ ሰራችበት፣ እቃ ገዛዛች፣ ያንን እቃ መልሳ ትሸጣለች። ዛሬ በጣም ጥሩ ሁኔታ ላይ ነች። ቤት ሰርታ ብዙ ነገር አድርጋለች። እና በቃ ያለው ሳይ በጣም ደስ ይለኛል። እና ማንኛችንም እዛ ቁጭ ብለን ይሄን የለኝም፣ ይሄን ያህል ብሬ ትንሽ ነኝ፣ ምን አለኝ? ምንም የለም፣ እጄን ባዶ። ኢትዮጵያ ገና ሲገባ ይሄን ያህል ብር አወጣለሁ። ኑሮ ውድነት ነው፣ ይሄ ነው ሰው። በእርግጥ ሀገር ውስጥ ያለው ማህበረሰብ እዛ ቁጭ ብሎ የኑሮ ውድነትን ያወራል። ጤፍ ይሄን ያህል ነው፣ ሽንኩርት ይሄን ያህል ነው፣ ዘይት ይሄን ያህል ነው ሲል እኛ በቃ በእርግጥ ምንም ተስፋ እንቆርጣለን። ወደዛ ሀገር አንሄድም የምንለው እናስባለን። ምንም የለኝም፣ በዚህ ምን ሰራለሁ? ወይ በዚች ብር ምን ትሰሪያለሽ? ይሄ ብር ምንም አይሰራም ይሉናል። ግን አይደለም፣ እውነታው እንደዛ አይደለም። 100 ሺህ ይኖርሽ 200 ሺህ ይኖርሽ ግቢ ታያለሽ፣ ሁሉንም ነገር የሆነ ነገር ትይዣለሽ፣ ታገለባብጫለሽ እና ቦታው ላይ ስትደርሺ ነው ለውጡን የምታይ። አሁን በትንሽ ብር ነው የሚጀመረው ሁሉ ነገር፣ ከዛ በኋላ ነው ከፍታ። እና እዛ ያለውን ሰው አትስሙ። ሀገራችሁ ገብታችሁ አሁን ብዙ ነገር እየተሰራ ነው። ሺቲ ይሸጣል፣ ዶሮ እርባታ፣ ወደ ግብርና ብዙ ነገር አለ፣ የለውጥ ስራ። እና እንደኔ የሰውን ወሬ አትስሙ። ግቡ ሀገራችሁ፣ የሆነ ነገር ጀምሩ፣ ተንቀሳቀሱ። ከዛ በኋላ ሁሉንም ለውጥ ታያላችሁ። ዝም ብለን መዳም ቤት ቁጭ ብለን በቃ ሊቭ ላይ እንቀመጣለን። ቲክቶክ ነው ዩቱብ ነው ምንም ነገር አያረግልም። ይሄ ዩቱብ ላይ ቲክቶክ ላይ ቁጭ ብላችሁ ጊዜያችሁን አታጥፉ። ጊዜያችሁን እያባከናችሁ ነው። ቢያንስ እንኳን ዩቱብ ይሻላል። ለምን? ዩቱብ ትምህርታዊ ነገር አለው፣ ትማሩበታላችሁ። ቲክቶክ ግን ጊዜ ማሳለፊያ ነው። እኔ በራሴ ያየሁትን ነገር ነው። ጊዜያችንን እናሳልፍበታለን። የሚጨፍሩት እናያለን፣ ላይክ ነው የምናረግላቸው፣ ሼር እናረጋለን። በቃ በሱ እንዝናናለን። የአረቦችን ቁጣምን አለመጨነቅን እንትን ወገን ለማድረግ ስንል ያን እናይና እንዝናናበታለን። ግን ጊዜያችንን እየጨረስንበት ነው። ያ መሆን የለበትም። እንስራ፣ የተወሰነች ብር ይዘን እንግባ ወደ ሀገር። እድሜ ልካችን አረብ ሀገር የምንቀመጥ ከሆነ ጊዜያችንም እየሄደ የኢትዮጵያ ኑሮም እየጨመረ በሄደ ቁጥር እኛ ብራችን እዛው ነው፣ አይንቀሳቀስም። ስለዚህ ያን ሁሉ ትተን ሀገራችን ገብተን አይተን ሁኔታውን የሆነ ነገር ሰራርተን ሁኔታውን አይተን ቢያንስ እንኳን ብንመለስ ይሻላል እንጂ ቁጭ ብለን ሊቭ ላይ ቁጭ ብለን ጊዜያችንን የምናሳልፍ ከሆነ በጣም ጊዜያችንንም በቲክቶክ የምናሳልፍ ከሆነ በጣም ይጎዱናል፣ በጣም እንጎዳለን። ስለዚህ በሰዓታችን እንጠቀም፣ እንማማርበት፣ ምን መስራት እንዳለብን በቃ ማሰብ አለብን። በአሁኑ ሰዓት በጣም ኑሮ ከበደ እንዲህ ሚለን ብቻ ነው የምንሰማ። ያንትተን በቃ ሀገራችን ገብተን ቢያንስ የሆነ ነገር ማየት አለብን። ለማንኛውም አላበዛባችሁም። በዚህ ቋጫለው። በሚቀጥለው ደግሞ ምን መስራት አለባችሁ ስትገቡ፣ እቅድስ ምን አይነት እቅድ ማቀድ አለባችሁ የሚለውን በጣም አስረዳችኋለሁ በደንብ። ገብተንስ ምን አይነት ስራ ለለውጥ እንሰራለን የሚለውን አስረዳችኋለሁ ኢንሻአላህ። አሁን በዚሁ ጨርሳለሁ። ለቻናሌ አዲስ ነኝ። ሰብስክራይብ የምትለዋን ቀይዋን ምልክት ተጫኑ፣ አበረታቱኝ። ኢንሻአላህ በሚቀጥለው ደግሞ ምን መስራት እንዳለብን ይዤ እመጣለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።